ሄርመን ደግሞ ተመልሳለች። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰጥቷል። ብዛት ግን ብዙ ሰዎች ሌሎች ነው የሚጠቀሙበት። ምንሽ ነው? ባለቤቴ። what ስንት ቦዲ ካውንት አለክ? 20 ሆያ ሆዬ አያሴት የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም ባበደ ቀውጢ በሆነ አነጋጋሪ በሆነ ቪዲዮ ተመልሼ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁ ዘና ፈታ ማለት ነው። እንደተለመደው ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ከዚህ ፊት በተለቀቀው ቪዲዮ እንግዲህ አንድ ጥያቄ ጠይቂያችሁ ነበረ። አሁን እየተደረገ ያለው ዓለም ዋንጫ ለስንተኛ ጊዜ ነው የሚከናወነው ብዬ ለ23ኛ ጊዜ ነው። በትክክል ብዙዎቻችሁ መልሳችኋል። ግን ቪዲዮአችን 1000 ላይክ አልገባም። ስለዚህ አሸናፊ አይኖረንም። ጥያቄያችን ይቀጥላል። የዛሬው ጥያቄያችን ቲክቶክ የጀመረው መቼ ነው? ዓመተ ምህረቱን በፈረንጆች አቆጣጠር ኮሜንት ላይ አስቀምጡ። ቀጣይ ቪዲዮ ላይ አሸናፊውን በኮምፒውተር ዕጣ መሰረት እንሸልማለን። ነገር ግን ሁላችሁም ይሄንን ቪዲዮ ላይክ አድርጉ፣ ሐሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዛሬው ቪዲዮ። የልጅነት ህልሜ ምን እንደነበር ታውቂያለሽ? እሺ አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻት? ክለብ ከጓደኞቼ ጋር እንትን በማርሴዲስ ልሄድ ታዲሽ ባስሮስ ሳለ ይሄዳል። እንት ቤል ፈናና እንት ላልሽ ፈናታችሁ እንደዛ ትሩ አረላሽ ይለይ ይቅርታ በቃ አንቺ አትሰሚኝም እንዴ? መቼም ይቅርታ ታደርግልን ሁሉ እያጠፋ እየመጣ ይቅርታ ትጠይቃለህ። አይደል አንቺ ማስታረቅ ሲኖርብሽ ይቅርታ በእናትሽ። እሺ እሺ ይቅር እንጃለሁ። እሺ ቆንጆ እሺ በቃ አሁን እንሂድና እንደውም ሰለብሬት እናድርግ። እሺ በቃ ነይ ተነሽ ጓደኛሽን ላመስግናት እስከዛ። እሺ መቀኛ አየሽ አይደለ ማስታረቅ ሲኖርብሽ አላስ እንደሆንሽ ይኸው ብቻሽን ትቀሪያለሽ። የታባሽ አከም ባሎ ራስ አንዳንዴ ጓደኛ ሁሌም ለኛ የሚያስብ ይመስለናል። ግን አንዳንድ ሰዎች አሉ ጓደኛ የሚመስሉ ግን እነሱ የሆኑትን እኛም እንድንሆን የሚፈልጉ ሰዎች አሉ። እቺ እንደዛ አይነት ጓደኛ ነች። ዛሬ ሊዲያናን ነው የምመስላት። ጌታ ልስሙ ራሱ ሊዲያና ኤክስ በላቸው ራይት ቁጭ በላቸው የሆነ ነገር ነው። በብዛት ግን ብዙ ሰዎች ሌሎች ነው የሚጠቀሙበት። ምንሽ ነው? ባለቤቴ። what ባልሽን ሰዎች ነው የሚጠቀሙት። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከማን ጋር ነኝ? ከጓደኛዬ ጋር። ከጓደኛዬ ጋር እሺ አንቺ ማን ነሽ? እኔ ትግስት እባላለሁ። ከትግስት ጋር ነን። ጥያቄ ጠይቃታለሁ። 5ቱንም ከመለሰች 1000 ብር ሸልምሻለሁ። 3 እና 4 ከመለስሽ 500፣ 1 እና 2 ከመለስሽ 100 ብር። የመጀመሪያ ጥያቄ ያንቺ የሆነ ነገር ነው። በብዛት ግን ብዙ ሰዎች ሌሎች ነው የሚጠቀሙበት። ምንሽ ነው? ባለቤቴ። what ባልሽን እንዴት ነው ሰዎች የሚጠቀሙት? አዎ እንደገና ልመልስልሽ። ያንቺ የሆነ ነገር ነው። በብዛት ሌሎች ሰዎች ነው የሚጠቀሙበት። ምንሽ ነው? ፎቶዬ። ስምሽ ነው? የመጀመሪያ ጥያቄ አልተመለሰም። በቀይ ባህር ውስጥ ሰማያዊ ድንጋይ ግን ቆይ ስለዚህ ስለ ትግስት ባል ማውራት አለብን አይመስላችሁም? ምን ቢያረጋት ነው የኔ ነው ግን ሌሎች ናቸው የሚጠቀሙበት ያለችው? ምን ይሆናል? በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ይላል ቲጂ ይረጥባል። ቲጂ ወፍ ማስተዋል። ኢትዮጵያ የሚለው ጽሑፍ በእንግሊዘኛ ፊደል ሲጻፍ ስንት ስፔሊንጎች ይኖሩታል? 7። አንድ ድል እንደገና 5 ልበል። ኦ ማይ ጋድ ዋው! 5 በአማርኛ ነው፣ በእንግሊዘኛ 6። አረ ጨምሪ ወደ ላይ ከፍ በይ። እንዴ
ከባድ ጥምረት ነው። አዶናይ ከጃኒ ጋር እንደተለያየ ይታወቃል። ያው የኛው እንኳን የሥራ ኮላብ ነው፣ ግን ማትገመት ሰውን የሚለውን በትክክል አፕላይ ያደረገው አዶናይ ነው። አሁን ያለውበት ሁኔታ ይላል 2 ኬፕ ነው ያደረገችው ይወት ከባድ ኦ ማይ ጋድ ምንድነው መስለው ከባድ ነው እውነት። እኔን ከልጅ ጋር ይጫወት ነበርና ረስቼዋለሁ። አሁን ሲያየት አዲስ ፋሽን እንዳይባል ሳራ ለካ ሁለቱንም አንድ ወጣት ምን ያየኝ ሰው ራሱ ምንድነው የሚለው በጣም ከባድ ላኪ ከመኪና ያልወረድኩ ግን I was on my way Lord የሆነ ቃል ገዛ ማለት ነው። ኦ ማይ ጋድ በጣም ነበር የማፍረው ሰው የሚነግረኝ። አራው ልቂያውንም እንዳትረሹ ባይ አሁንም እንዳረሰው የኑሮ ጫና ምኑ ተደምሮ እኮ ነው ደብል ኬፕ። ነገር ግን እኛ ሰፈር ብቻ ነው ወይስ ሁሉም አካባቢ ነው? ቆይ ምንድነው እኔ ድመት ሲጮህ የማውቀው ማለት ነው ሚያው 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 እያለ ነው። እሺ ቆይ እኛ ሰፈር ያሉ ድመቶች ቆይ ምንድነው ምን ነካቸው? ቆይ ምን ሆነ? በቃ ሀገር ሰላም ነው ብለህ ተኝተህ ለሊት 9 ሰዓት ላይ ይመጡና ቆይ ድመት እንደዚህ አይነት ድምጽ ያወጣል እንዴ እስከምትል ድረስ በቃ ብጥብጥ እያደረጉ ለሊትን። ቆይ እኔ ብቻ ነኝ እንደሚያጋጥመኝ እንደዚህ አይነት ነገር ነው ጋር ሄድኩኝና አይሆንም ማለት እኔ ግጥፍ ያለው ረጋት ከንሳንተ ረጋት እና ማለት ነው አፉ ቀድሟል እኮ ምን አናገርኩኝ እኛ እኮ አላናገርም እዚህ ነው እኮ ያራነረ ጋቢናት ቆጭም እንዴ ማሩ አይ ምንድነው ማን ነው የተናገረው? ምንድነው የሚሉት? ማሩና እንጂ አትሮድም እንደኔ ጋር ምንድነው እሱና ሆናችሁ ምንድን ጉዳይ ላይ አሬ አረከከሽ ማለት ነው አንተ አነቀም ሊዘርፉ ማን አንተ ያስ እጀነት ና እስኪ ና ልቀቀኝ ማ ችግር የለውም ላሳየው ልቀቀኝ ይሞታል ይሄ እንደ በሬ ቢዲል እኮ ጥራቢ ቆፋ አንተ ኳሳ ሊዲያና ተይ እንጂ የኔ ማትገመት ሴት ሁኚ። ሌሎች ሀብታም መርጦ ሳገቡ አንቺ ሰርተሽ ሀብታም ሁኚ። ሰምተሻል? የሰው ነገር ይበቃኛል እንደ ንፍሮ ቀቅሎኛል። የሚገርም አባባል። የሰው ነገር ይበቃኛል እንደ ንፍሮ ቀቅሎኛል። መለየት ይኖርብናል ተባባልንና መለየት አይ በቃ አይሆንም አንዘልቅም ከዚህ በላይ ይብቃናም ተባብለን ተለያየን። ከዛ እሱም ወደ ቤተሰቦቹ ቤት ሄደ። ወደ ሐዋሳ መጥቶ ምናምን የእሱ ቤተሰቦች እስኪ ችግራችሁ ምንድነው እሷም ትምጣና እንደዚህ ትዳር እንግዲህ ቃቃ ጨዋታ አይደለም እንደዚህ መጣላት የለባችሁምና ችግራችሁን አውሩ አሉ። እኔ ተጠራው ከዚህ ወደ ሐዋሳ ሄድኩኝ። እሺ ከዛ ስሄድ እሺ ምንድነው ምክንያታችሁ ለምንድነው የምትጣሉት ብለው ጠየቁን ማለት ነው። ስንጠየቅ እሱ እኔ በጠዋት ከእንቅልፌ ስነሳ እኩል አብራኝ ከእንቅልፌ ትነሳለች አለ። እሺ ተነስታ ምግብ ሰርታ አትጠብቀኝ። እሱ የጠበቀው አለ ፊልም ላይ የሚያየው ቁርስ አይ እንደ ቤተሰቦቹ ምናምን እንደዛ ኤክስፔክተር እኔ ከሱ እኩል አብሬ ተነስቼ ቁርስ ሲለኝ ቁርስ እና ብዙ አሰራን ቤት ውስጥ በቃ ታረፍጃለሽ ምናምን ነገር አለ። ከዛው ምናምንና እሺ አንቺስ ምንድነው ምክንያትሽ ሲባል ከጓደኞቹ ጋር እየወጣ ጥሬ ስጋ ይበላል አልኩኝ። ስጋ የበላ ከጓደኞቹ ጋር ትቶሽ ስለተወኝ አይደለም ለምን በላ እየሄደ ረስ የለበትም። በቃ በዚህ የተነሳ ትዳራቸው ሊፈርስ ከዛ ቤተሰብ አስታርቆ ምናምን ወንድሜ ቁርስ አልበላውም ምሳ ደግሞ ካልበላው ይጥለኛል። ወንድሜ አግዘኝ ርቦኛል። ምን እሺ አባቴ አቀማመጥሽ ልታራ ነው እንዴ? ምንድነው ምን በልቼ ነው ማራው? ያላገጥክ ነው እንዴ? እንዲህ ዘንጠስ ለምን አስጠላም እንዴ? ሳብሳብ ስማ ራቁቴን ልለምን እንዴ? ወደ የተራቆቱ አይበቃም ጃንጆ አልሰማም። አትሳብሳብ ስባሎ ምን ይመጣ? ስማ አንድ ነገር ልንገርህ ማለት ነው። ወንድ ልጅ ደግሞ ካልቸገረው ማንንም አንድ ብር አይጠይቅም። እሺ ወንድ ልጅ አይጣ። እኔ ስማ ያልሰራው ስራ የለም
ብዙ ስራዎች ነበሩኝ። ስማ ማርሽ ቀላቅሎብኝ ነው ዛሬ አንተ ፊት የቆምኩት። የመረረቦች ነው እንዴ አባቴ? አይ ጠምቶኝ ነው። ርቦ ነው ይላል እንዴ? ታደሰ ባይርበኝ አንተ ፊት ምን ያቆመኛል? ያዥ አባቴ ያዥ። ስማ ከ1970 አንስቶ እስከ 2018 ታሪክ ያነበብኩልህ ለ100 ብር ነው እንዴ? 100 ብር ምን ይገዛል? ቆሎ ብላበት ጃንጆ። ከዚህ በላይ የሚገኝ ቢሆን ነው አባቴ አለምንም ምን ለምን ከፈለክ ስማ ብራዘር ብድ ልብስ ጸጉርሽ ላይ አለ ላንሳልህ እንዴ? አረ ቀላጅ ለማይዛባተ ጃንጆ ዲያስፖራ ለየብቻ ነው። 4 ናቸው እኮ ታውቃለህ? እሺ ዲያስፖራዎች በአራት ይከፈላሉ። ዳቦራ፣ ላቦራ፣ ላሜቦራና ዳስፖራ። ምንድነው ደግሞ ይሄ? እሺ ላሜቦራ አታውቅም እንዴ ሲባል ሰማለሁ። ዳቦራስ እንጂ ዛሬ ለማናቀም ዳቦራስ ዛሬ ነው ይሄው ትልታኔውን አንተ ይዘው መጣ እንጂ አላውቅም። ይሄን ዲያስፖራ ቃለው ዲያስፖራ ልማታዊና አገር ወዳድ ለቤተሰቦቹ ብሎም ለአገሩ ከመንግስትም ጎን አስፈላጊ የሆነውን ገንቢና ጠቃሚ ሀሳቦችን የሚያዘጋጅ ነው። እሺ ዲያስፖራ ኦቬስ የሚያቀርብልህ። ዳቦራ ደግሞ የተወሰነ ዶላር ይዞ ይመጣል። እዚህ ከመንግስት ጋር ፕሮፖዛል ሰርቶ የሀገሪቷን መሬት የተወሰነ መሬቶችን በሄክታር ይረከብና እዛ በፊት የፈረንጅ ውሻ የሚያጥብና በር የሚጠብቅ በር የሚከፍት ከሆነ አሁን የደረስ ሱቅ በደረቴ ለመክፈት ብሎ እዚህ መጥቶ መሬታችን ሽጦ እዛ ይሄድና ከዳይነት ለመናቀቅ ዳቦራ ይባላል። እሺ ላሜቦራ ማለት ደግሞ እዚህ ላሜቦራ እዚህ ሀገርን የሚያሳምጹት ሸኔ፣ ፋኖ፣ ጽምዶ፣ ቅብርጥሶ፣ ዝባዝንግ የምንላቸው በሙሉ እነሱ ላሜቦራ ናቸው። የታለቡለት እርስ በርስ ያወጣጡ ጥይት የሚልኩ ናቸው። ላቦራ ማለት መጥቶ አወነባብዶ ኢንቨስተር ነኝ ብሎ ከኤምባሲዎች ጋር ከምናምን ጋር ተነጋግሮ የኔንም ያንተንም እጣ ፋንታ አገሪቷን በሙሉ አፍኖ የሚቀፍር አቶ ሰኝ እንግዲህ የራሳቸው ትንታኔ ነው። እኔ ከዲያስፖራ ውጪ ሰምቼ አላውቅም። ነገር ላሳያችሁ። እዩት፣ ያለውት ሆቴል ነው። እሺ እዚህ ጋር የተቀመጠው ምንድነው? ኦክሲጅን አይደል? ምን ይመስላችኋል? ኦክሲጅን ነው። ሆቴል ውስጥ ልክ እንደ ለስላሳ እንደ ውሃ ኦክሲጅን አስቀምጠውልናል። ምንድነው ቲቤት በዓለም ካሉ ከፍታ ቦታ ላይ ከሚገኙ አካባቢዎች መካከል አንዷ ናት። አዲስ አበባ ሜዳ ላይ ብትቆሙ ከናንተ 1 ኪሎ ሜትር በላይ ወይም 2 ኪሎ ሜትር በላይ ከፍታ ላይ ነው የምንገኘው ማለት ነው። እና ኦክሲጅን ያጥራል። ችግር ካለ ከታፈንን እንድንጠቀመው ነው ሩም ውስጥ ያስቀመጡልን። አሁን ራሴን ትንሽ ያዝያዝ ምናምን ማድረግ ጀምሮኛል። ማፈንም ምናምን አለው። ከከፋ እጠቀመዋለሁ ማለት ነው። እሺ ማሽኑ እየተስተካከለልኝ ነው። አሁን በጣም እያመመኝ ስለሆነ ራሴ ሚያርም ነው። ወይ ጉድ ወይ ጉድ! ሆቴል ውስጥ ኦክሲጅን ልጠቀም? ኢትዮጵያ ውስጥ በራብ ትሞታለህ። ስትሞት ግን አቤት ማዘር፣ ወንድሜ በራብ ሊሞት ነው። አንድ እንጀራ ካለ ስጡኝ። ውይ አፍር ለብላ የኔ ልጅ፣ መሶብ ውስጥም ያለው 5 እንጀራ ነው። እሱንም እፈልገዋለሁ። እሺ ኧረ ማዘር፣ እሺ ካልሆነ እንኳን በሆነ ነገር አግዙን። አይ እሺ፣ የባንክ አካውንት አለክ? አዎ አለኝ። እኔም አለኝ። እየቀለዱ ነው ማዘር? አይደለም። እሺ የንግድ ባንክ አካውንት አለክ? አዎ አለኝ። ከፋይዳ ጋር አገናኘው። ኧረ ማዘር ግን ተው፣ ወንድሜ እኮ በራብ ሊሞት ነው። የኔ ልጅ አይዟችሁ፣ ጠንክሩ። ሁሌ እየተራባችሁ አኖሩ። አንድ ቀን በሞት ትገላገላላችሁ። ኧረ ተው ግን ማዘር፣ አይቀልድብን። ባይሆን የኔ ልጅ ቃል ገባለታለሁ። ወንድም ሲሞት ለ40 ጤፍ ገዛለታለሁ። አዎ ወርደኛ እናንተን ፍቅረኛ ያዝ ብሎ ከጨቀጨቀ እንዲህ በሉት፣ አሚሮዬ ይቆጣል፣ ህሊናዬ ይቆጣል። አንተ ማሰብ ካልቻልክ እኔ አስባለሁ። እኔ የቤተሰብን ደስታ ሳላሳካ ቤተሰብን ሳላስደስት እንዲህ አይነት መጥፎ ቦታ ላይ አልገኝም። ለእንደዚህ አይነት የሚያስቸግራት ጓደኛ ካለ ይሄን ቪዲዮ ሼር አድርጉለት።
በቃ ሼር አድርጉ ተብላችሁ ሼር አድርጉለት። ወንጀል ብቻ ነው ስራ። እኔ ከዚህ በኋላ ጾታ ወንድ ነው ሴት ነው ባላየሁት ነገር አልወስድም። አሁን ሳይፋ ሰፊና ብትሆንስ መላጣ ስለሆነ ለምን ተልጫ ገብታ ቢሆን በዛ መልክ ሴትነት አያዋጣም። ቆማ መቅረቷ አበርቻ ሰላም። እኔ ብዙ የምጠረጥረው ሰው አለኝ። ባላየሁት ነገር ግን ወንድ ነው ሴት ነው እንዲህ ነው አለ። ምን ይቆላል? ጾታው ምንድን ነው ታውቃለህ? ባላየውን ነገር እንዴት ትናገራለህ? የለም ዝንኬ ከመጠያየቃችሁ በፊት ወንድ ነህ ወይስ ሴት ነህ ሰው ስታገኙ? ይኸው ከፍቷል ነው በ1970 ካሜራ ሲያዩ የድሮ ልጆች ወይ ደግሞ ይከተሉታል። ካሜራውን እየቀረጸ ሲሄድ እየሮጡ ምናምን ድሮ ኢቲቪ ላይ ምናምን ከሱቅ የገዛው ይላል። ዘይት ስንት ሊትር ነው? አንድ ሊትር 450 450 ሁሌ መጨመር ነው ይስራችሁ። ምን እናንተ ስራ ደግሞ በጣም እንዴ አጣ ሻምጡ በእናትህ። አቤት ጫት አቤት ጫት። ያ450 አሁን ለአንድ ሊትር 450። ኧረ እሷ ደግሞ አይን አውጣ እንዴ። አሁን ባነነ። ተቀበላት ተቀበል። ሌባ ሌባ ሌባ። ዝም ብሎ ሜዳ እንዴ? አረ እንደዛ ለምራስ ምን ያንተራ ሰጪ ብሩ በቃ 450 እና ስንት ሰጠውሽ? 50 ብር ምን ሲላምጣ? ኦ አንተ ደነስ። ይሄ ጫት ብቻ አይደለም የቃም ምንድነው? ራሱ ሱቅ መልሰ ስትገዛ ወይ እስቲባሲ ወይ ድረሽ ሳይገላንት ሲዛ እሺ በጣው ሀቢቢ እሺ ናይለ የኔ ወዮ እነ ቀበቶ እነ ሳማ እሺ እነ በርበሬ ነጠላ ጫማ ያኔን ስከቱ ያሳደጋችሁ አሁን የታላችሁ ዛሬ የታላችሁ እውነት ነው። እነዚህ ህፃናት ሲያፈሉባችሁ በርበሬማ ያኔ ትዝታ ሁሌ ሲያትኑኝ ዘቅዘቀው ማታ ማታ ቀበቶማ በልበናት አይ ልዩ ሳማሽ በደረቴ የሚቀጠቅጡብሽ። አረ ምን ነው ለእነዚህ ሲሆን ሳነፋችሁ ጎበዝ። እንዴ እኛ የጠላት ነበርን እንዴ? እንደዛ በሞትና በህይወት መካከል እየሆንን ጨፍጭፋችሁ አሳድጋችሁናል። እነዚህ ለምንድን ነው የአሁኑ ትውልድ እኮ በቃ እንደኛም ባይሆን ቢያንስ በሚጥሚጣ ጣኗቸው። አሁኑ ትውልድ እኮ በቃ ከባድ ሆነ። ወላጅም አይነካም ልጁን አረሱ ምናምን ይባላል። በቃ እኛ አድገነዋል፣ ደህና አድርገን አድገነዋል። ድሮ ሄርመን ደግሞ ተመልሳለች። He looks like one of us. Though, tell him. Tell them. I'm not Abisha. I'm Mexican, Spanish, and black. But I could be honorary Abisha if y'all allow it. Of course. You know, let me be honorary Abisha. He look like us. I love Ethiopia. I love it. Obviously, we are Abisha. Yeah. When I'm He with in love with us. when I'm with Herman, I'm Abisha. Look, Damon, he's not Ethiopian. Everybody has that. I told you. Yeah. He's Mexican. not Abisha. He's Mexican. Mexican, Spanish, black. Mexican, Spanish, and black. That's crazy. አሁን የሄርመንን ቪዲዮ አይቼ እየተመለስኩ ነውና በጣም ነው የሚያስጠላው። እንምከርም ደግሞ ብንል ደግሞ ከኛ በላይ የታቃላችሁ እንባላለንና በዚህ ልክ አቴንሽን ሲከር ራሱ መሆን በቃ ጤናማነት አይደለም። ነገ ትውልድን የሚያበላሽ ነገር እያለማመዱ ራስንም በዚህ ልክ እያረከሱ እያዋረዱ የሚመጣው ቅና እኔ ምን አይነት ጥቅም እንደሚሰጣችሁ ነው እኔ ግራ ይገባኝ። እና አንቺ ጥሩ ቦታ ያሻለሽው ምን ለመጨመር ፈልገሽ ነው እንደዚህ አይነት ነገር የምታረጊ? አሁን እኛ ሀገር ሰው እንዴት ነው ይሄ ለመፈመስም ከፈመሱ በኋላ ያላቸውን አቴንሽን ይዞ ለማስቀጠል በቃ እንደዚህ አይነት ነገር ያደርጋሉ ሆን ብለው ማለት ነው። አሁን ይሄ በቃ ማለት ይሁን ራስ እንደመሸጥ ነው። እኔ ማለት ምንም ኮንተንት የለውም፣ ግን ኢንቴንሽናሊ ታስቦበት ነው እንደዚህ አይነት ይሄ ኦድ የሆነ ነገር የሚደረገው። እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል።
በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ ጋምቤላ ነው ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳቡ ጥሩ እኮ ነው ማለት ሴቶችን ፕሮቴክት ያደርጋል ካላስፈላጊም ጥቃት ምናምን ከብዙ ነገር ይጠብቃቸዋል። ግን አሁን ይሄ ሂውማን ራይትስ ምናምን የሚባል ነገር ይመጣል። የሰው መብት ነው አይቻልም ምናምን ተብሎ ያው እንደነዚህ አይነት ነገሮች እንዳይተገበሩ ይደረጋል። ብሎክ መደረጉ ማይቀር ነው እንደዚህ አይነት ነገር ምክንያቱም አስገዳጅ የሆኑ ከዛ የሚመጡ ጫናዎች ስላሉ ማለት ነው። ግን እስኪ እናንተ ምን ታስባላችሁ በዚህ ጉዳይ? እንደ ኢትዮጵያ ቢሆን ይሄ ነገር 3 ዓመት ነው አይደለም? 2 ዓመት ነው አይደለም? 1 ዓመት ነው? ስንት 0 5 ዓመት ነው? 5 ዓመት ነው? 5 ዓመት እንዴ አባዬ ባለፈው ዓመት በኬክ ነው አላልከኝ? ለውጥ አላልከኝም እንዴ? እና ለውጥ የለም እንዴ? ባለፈው ዓመት እኮ ባለ 10 ብር ዳቦ ነው። አሁን ባለ ብሩ ለውጥ አለ። ለዚህ አይጂ ላይ ሜንሽን አድርገኛ ፒፐርስ ዴቪድ ትለኝ እስኮ ይሻለኝ ነበር። ፍራት ኬት አመጣ ይሄንን ዳቦ ለኬት እንዳመጣው ታውቃለህ? ኬት እንዳመጣው ታውቃለህ? ምኞቱን እገልጸልሃለሁ። እሺ ቀጣይ ዓመት ኬክ ያርገኝ ዳቦ። አሜን አሜን። በዚህ ኩኪሱን በዚህ ሙሉን በዚህ አድርገው። አሜን። እኔም ልመርቃ። እሺ ጥሬ ስጋ በልተን አረቄ እንድንጠጣ ያርገን ሁላችን። ማን ነገር አትብ ጥሬ ስጋ ኬት አመጣለሁ። ይሄን ዳቦ ኬት እንዳመጣው እኔ ነው ማለት። ጥሬ አረቄን ማን ነገር አያሳሰብ። ታብላ ዘመድ ቤት ሄደ ምግብ ሲሰጡ አረስ ወሰዱት። አይ እኔ ስንት ቦዲ ካውንት አለክ? ይቻላል ስንት ቦዲ ካውንት አለ ብላን የጠየቀችው ማለት ከስንት ሴቶች ጋር ተኝተሃል ነው። ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት። እሺ ሎኪ 20 ሆያ ሆዬ 20 ሴት ምን ነው እዚህ ላይ እሺ let's make it interesting. You tell me what shows, I'll say higher or lower. ያንቺ ነገርኝና ይበልጣል ወይ ያንሳል? የኔ መናገር አልፈልግም። የእሱን ነው የምትገምቺው እኮ? የእሱን ልገምተው? ከዛ በኋላ higher ወይ lower ይልሻል። 21 lower 21 ብዙ ነው? To be honest, I wouldn't know. I wasn't count. ከ20 ያንሳል ብለን ነው ለማለት። ከ20 ያንሳል? አዎ 16 ይመስለኛል። I think so too. ግን በጣም ብዙ ነው። ቼኒ ራሱ ብዙ ነው። 16 ሴት ጋር ወጣል። ያኛው 20 ሴት ጋር I don't answer this question. መመለስ አልፈልግም። ያ አንተስ መመለስ አትፈልግም? ብዙ ነው ማለት ነው። ግን አንድ ጥያቄ አለኝ ላንተ። ለምሳሌ የምታገባት ሴት ብትሆን ይሄን ኢንፎርሜሽን ዲስክሎዝ አታረግም? እስከ መጨረሻው አትነግራት? ባልነግራት እመርጣለሁ። ምንም ቫልዩ የለውም አወር ላይፍ ላይ። ግን መነገር ካለበት አፍተር ከብዙ ጊዜ በኋላ ውትር in what perspective እሷ ያየችው እንደሆነ I'm not sure. Is it like body count ሲበዛ አትፈልጊም ነው or ሲያንስ ነው እንትምቲ ወስተ መካከለኛ እዚህ ጋር ደርሰናል። እንግዲህ ማለት ያደረጉትን ነገር እኮ ኦልሬዲ አድርገዋል። ግን ሚዲያ ላይ ወጥተው በሾው ደረጃ ማለት ነው 20 16 ምናምን ስንት ዓመታችሁ ቢሆኑ ስንት ጊዜ እኔ አላውቅም። ብቻ እንደ አይነት ነገር በጣም ከባድ ነው። እሷ ደግሞ ስትጠየቅ ምን እንደምትለው መካከለኛ ልክ አሁን ምንድነው ቦዲ ካውንት እንዲኖረውም ትፈልጋለች ነው ሴቷ ራሱ። አላውቅም ዚስ ጄነሬሽን ብሏል። ከባድ ነው። ለማይ ቻርሊዬ መቼ ነው ሽማግሌ የምትልክ? ሽማግሌ ያለ ሽማግሌ ሁሉ ሞቷል እኮ ማለት ይልቅ ከሽማግሌው ተወና ለምን ለእናትና ለአባትሽ ካርድ አንልክ? የሞባይል ካርድ ነው መጥሪያ ነው። የሞባይል ካርድ ነው። እደለው ቅፋባ በሚወስድበት ጊዜ ደወረዛ ጠንጋራ ማን እኔ ነኝ ጠንጋራ? አዎ ቆይኔ አሁን 12 ክፍል በሩቅ ግን አንቺ ምን ትይኛለሽ? ምንም አይደለም። ምንም አትይ። ተነሳ ተራመድ
ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ወንድሜ ምን ሰማይ ታች ታያለህ? ሂድ ወታደር ቤት ግባ እያለች ነው። መጠጥ የሚወደው ጀለስ ነው። ቤታ ቤት ታሟል እኮ ኦልሬዲ። አቤት አቤት መንፈሱ ኮኔክት ሆኗል። አንድ ሲጎነጭ ብርት ከሞተው አበዳሪ ጋር ጭውውት። ተፌ ምን ነው ተፌ? እኩይ ባህሪ ያለው ሰው እኮ በምድር ይቆያል። ምን ነው ቸኮልክ አንተ? ደጋጎቹ ሳይሄዱ አንተ አስመሳይ መሰሪ ሰይጣን በምድር ቀመርተኛ እንዴ! ተፌ መርዛ ጠጥተህ ከገደልከኝ በኋላ ታስመስላለህ? ተው ጀጃ አታርገኝ። ተው ተፌ 500 ሺህ ብር ኬታ አምጥቼ እመልስልሃለሁ። እንዴ ይኸው ነገር አበላልቼ ብደፋ ይሻል ነበር። እኔንም ጀጃ አታርገኝ። እኔ ምን ነው እዛው ናችሁ ማውራት ይፈቀዳል ነው? እንግዲህ ጨዋታ ከጀመርክ አይገር እንጫወታ። እሺ ሲኦል እንዴት ልጅ ሲኦል መሆኔን በምን አባወቅ? አንተን ከፍ አይ ተፌ መቼም አንተ ገና ከበሬ ወተት ይጠበቃል። ከበሬ እንዴ ምድር ላይ አራጣ አበዳሪ ነበርክ ሰውዬ። መቼስ ኋላ ተንሳፋት ከሳትናይን ጎን ካሉ ገሪም መምጣቷን ሰማው። ገሪም እናንተ ጋር ነቻ። እሺ እሱን ደግሞ ማን ነገረ? ኧረ እባክህ ማን ይነግረኛል እንዴ? ክለብና ቁማር ቤት በተመሳሳይ ሰዓት ራን የሚያደርግ ሰውዬ። ታዲያ እንደዚህ አይነት ቢዝነስ ላይ የነበረ ሰውዬ ምን ሊሆን ነው? ዛለንጋያሽ ካሉ እስኪ በእናትህ ጥራልኝ፣ ላውራው ገሪን ጥራልኝ በእናትህ። በቃ ቀለድክ። ኮንፈረንስ ኮል ላይ አድርጌ ላስገባው፣ ታወራዋለህ። ይሄን ቀልዳተው ሞተን ስማ፣ ብሬን በምድር ባሰጠኝም እዚህ ስትመጣ ዋጋ አስከፍላለሁ። ጠብቀኝ። ደህና ፖዚሽን ላይ ሆኑ ሰይጣኖች አውቃለሁ። ጭራሽ ሰይጣን ጋር ዲል ልታረግ በምድር እንደለመድከው እዛ ለሳጥናኤል ጉቦ ሰጥተህ በነበልባል በተገራ አለንጋ ምን 50 40 ልታስገርፈኝ ነው? የኔ መልካም ኤኒዌይስ እየመጣሁ እጠይቅሃለሁ። በመጨረሻ ማይነል ይበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሚስቴ ነው። የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። እሺ አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከሷ ጋር ነው የመጣው ዶክተር? አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከሷ ጋር ነው የመጣው። ሰላም በለ ጌታ በኢየሱስ ዶክተር የሆነ ነገር አድርገው ያመመኝ ነው ዶክተር። ስማ የሆነ ነገር አድርገው ያመመኝ ለምን ወጣኝ ነው ቤቢ ማቀፍ ነው እየዞረብኝ ነው ወይ እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው? ምንድን ነው የሚመስለው? አሁን አያችሁ ማየት ነው ችግሩ። ስንት ዘመን ከእሷ ጋር አብሮ ኖሮ ሲያጠላት። ማሳጅ ቤት ለሚሄደው ጀለስ ላክለት። አንተ ዋናው ያንተ መለወጥ ነው። እኔ ምን እኮ ቀን 6 ሰዓት እኮ ነው የገባው። ቆይና ችግር የለውም። በምን ሰክረ ቀን 6 ችግር የለውም። እኔ ምን ብዬ ነው የምናገረው? ማሳጅ ቤት ምን አሁን ይሄ ለምን ተብሎ ይነገራል? ዋናው ያንተ መለወጥ ነው፣ ያንተ መቀየር ነው። እኔ እታባተ ሙት አልናገርም። ቆፍጠን በል በእናትህ። ምን ተብሎ ይነገር? ያንተ መለወጥ ነው፣ ዋናው መቀየር ነው። እንዴ ጀማው ተረጋጋ። ምን ነው ተረጋጋ። ምንድን ነው? ማሳጅ ቤት ገለውን ሸጠ። ዝሙት እጅ ከፈንጅ ነው ያዝኩት። እጅ ከፈንጅ ዝም በል አታፍርም እንዴ? ህሊና የለም እንዴ? ማንም ብላ ነው ናዲም ቢሆን ይሄ እኮ ሴሰኛ ዘሙት ወራዳ እዚህ በስመ አብ ወረሰ አታፍርም እንዴ? ሰክሬ ለሊት አራኒ በቃ ቀን 6 ሰዓት ላይ ህሊና የለም። አንተ ግን በስመ አብ እኔ ያልነኩት ይህ ወራዳ። ከእንደዚህ አይነት ጓደኛ ይሰሙራቸው። ከእንደዚህ አይነት ጓደኛ ይሰሙ። ቃል ገብቶ ተምሎ ተገዝቶ ዞር ሲል ሌላ ሰው። አሁን ምንም ተሰጥቶ የለኝማ። ምንም ተሰጥቶ የለም። እስኪ ለጀረስም ሼር አድርግለት። ተሰጥቶ የለውማ። በቃ እኛ መብላት ብቻ ነው። ሼር እንደራረግ ነው። ተሰጥቶን ፈልግ። የምሬ ነው። ከ1 2 3 4 ሲኮን ይሻላል። ሼር ተደራርጎ ተሰጥቶ መፈለግ ጥሩ ነገር ነው። በካሳ ምን ይሆነኝ፣ በወፍርም ምን ይሆነኝ። እውነት ነው። አጥንቴ የሚይዘው እኔ ስጋ የሚሸከመው አጥንቴ ያለው እኔ ላይ ምን ቤት ናችሁ ሀሳብ የምትሰጡት? ጠየኳችሁ። ውይ ወፈርክ እኮ እንኳን በካሳም እንኳን ማይንድ ዩር ቢዝነስ ነው፣ አይመለከታችሁ። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች።
ከእህቷ ጋር ነች። በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ጌታ ታጅቦ በዝጋ በእልልታ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ። የሚገርም ነው ግን ድምጿን ሰማችሁት? እራሱ ነው እኮ ማለት ዘመን ያልሻረው ድምጽ ማለት ነው። የሚገርም ነው። እንኳን ጂጂ እንደዚህ ሆና ማየታችን ደስ ይላል። ጂጂ ዛሬ እርጥብ ጋብሽና ውስጥ እኔና ጀለስ ያለንበት ሁኔታ ማስተፈት የተቀደደ ጫማ ነው ያልኩ። አንተ ጫማ ነው ትላለህ? እንደዚህ የተቀደደ ካልሲ ለብሼ መጥቼ ጭራሽ ካልሲ ታደርጋለህ? ነው ወንድም ልቆ ኤስታል ቆና አርጎ ወይኔ አያስቅም። እውነት አይዟችሁ አይዟችሁ። የሴት ወግ አሳዩኝ። ያኛባ ይልሽ በጣም ወድጄሻለሁ፣ በጣም አፍቅሬሻለሁ። አንቺን አግብቼ መኖር እፈልጋለሁ። ፍቅር አግቢ። ምን ማለት ነው? እንደ ትንሽ ስታስበው ትንሽ አትበሳጭም? አትናደድም? እኔ ግን እንደው አንተን ስታስበው ዝም ብዬ ቆሜ ብቀር እንኳን ኧረ መጣች አንቺ ለፍልፊ አፈሰችው። ይኸው እናቴ ተሞት። ያኛባ ትዳርና ሎተሪ እድል ነው። እውነት ነው። እሱ እንትን እኮ ልግደርደር ብዬ እኮ ነው። ኧረ የሴት ወጉን እንኳን አሳዩኝ። ወይኔ ጉዴ! በቃ የዘንድሮ ጥርም አለፈኝ። መግደርደር ምናምን ድሮ ቀርቷል። አሁን የተገኘውን ጠበቅ ነው። ትናንትና ማታ ታይ ሰፈር ማዶ ስትበላ ታይታል እርጥብ አቮካዶ። አንተ ተለይቼ ወደ ቤት ስገባ ሁለት እርጥብ አየሁ ካቻፕ የተቀባ። ታዲያ በዛታት አልቻለም ሞዲ ሁለት እርጥብ በል ይቅር በለኝ ጓድ። ከኔ ተለይተ እርጥብ አፍ ገባ። ሆድን ታግስ አብረን አንበለው ማንሰገብጋባ። እንደው የስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ትቀረቀራለህ። አንተ ተለይቼ ወደ ቤት ስልጎ ተጮች እኮ ነው እዛው ጂንጎ ቢንጎ። ምንድነው ጂንጎ ቢንጎ? ጂንጎ ቢንጎ የቴሌግራም ቦት ሲሆን የተለያዩ ቨርቹዋል ጌሞችና ቤቲንጎችን የያዘ ነው። እንዲሁም ዌልካም ቦነስ አለው። ለጓደኞች ሼር እያደረክ ደግሞ ቦነስ መጨመር። ሰዎች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስክንገናኝ ቻው።